ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አመሻችሁ አሜን ያምላካችን ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ዛሬ አንድ ነገር ለመናገር ነው የመጣሁት። በዚህ በቲክቶክ መንደር ወይ ደግሞ በዚህ በቲክቶክ ፔጅ ላይ እንደኔ ፍላጎት ወይ እንደኔ አመለካከት ወይም ደግሞ እንደኔ ሐሳብ የቤተ ክርስቲያን አባቶች ወይ ደግሞ ስልጣነ ክህነት በተለይ ስልጣነ ክህነት ያላቸው አባቶች ባይገኙ እል ነበር፣ ባይመጡ እል ነበር፣ ባይታዩ እል ነበር። ይሄንንም ምለው አባቶችን ከመጥላት አይደለም፣ እነሱ የሚያስተላልፉትን የሚያስተምሩትን ትምህርትም ካለ መፈለግ አይደለም። ይሄንንም ምለው ይህ ቦታ ይህ መንደር ለአባቶች የሚመጥን ቦታ አይደለም ብዬ ስለማስብ፣ ምክንያቱም አዋቂውም ያላዋቂውም ትንሹም ትልቁም የሚናገረውን ነገር በሙሉ እዚህ ላይ ስለሚተላለፍ ይሄንን መስማት ደግሞ ለአባቶች ትንሽ ይከብዳል ብዬ አስባለሁ። ጥሩ ቦታ ነው ብዬ ስለማልገምት ይሁንና አባቶች መጥተውም በጣም ብዙ መልካም ስራዎችን በጣም ብዙ አስተምሮቶችን እያደረጉ እንደሆነ እየሰጡን እንደሆነ እየባረኩን እንደሆነም ደግሞ በዛው ልክ እገነዘባለሁ። ነገር ግን ደግሞ በተለያዩ አጋጣሚዎችና በተለያዩ ቦታዎች አባቶችን ቁጭ አድርገው አባቶች ፍለፊት ደግሞ የሚሰዳደቡ ቀድሜ በመጀመሪያው ላይ ያነሳሁትን ሐሳብ አባቶችን ቁጭ አድርገው የሚሰዳደቡ አባቶች ዛሬ አስታርቋቸው ነገ ደግሞ መልሰው እነሳን አባቶችን የሚሰድቡ ግለሰቦች ስላሉ ስላጋጠመን፣ ስለዚህ ይህ ቦታ ለነሱ የሚመጥን ቦታ አይደለም፣ ለነሱ የሚሆን ቦታ አይደለም። ከመጣችሁ ደግሞ መምጣታችሁም ካልቀረ አልከፋንም በመምጣታችሁ። ነገር ግን አንድ መልእክት ማስተላለፍ ፈልጋለሁ። መካሪ ሆኜ አይደለም፣ ነገር ግን ለስልጣነ ክህነቱ ለቤተ ክርስቲያኑ ሲባል የምትገቡበትን ቦታና የሚያስገቧቸውን ሰዎች እያወቃችሁ እየገባችሁ ብታገለግሉ የተሻለ ይሆናል ብዬ አስባለሁኝና አባቶች ይሄንን በቅንነት እንደምትገነዘቡኝ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።